አንዳንድ ሰዎች ሊመስላቸው ይችላል ግን ደግሞ ልጅ ተዋልዶ በቃ ወይም ደግሞ ተዘጋ የሚባል ፋይል የለም። ይሄ ልጅ ህፃን አይደለም። ገባችሁ? አስገድዳችሁት ነው አላስገድዳችሁትም ፍላጎቱን መርጦ ነው እየኖረ ያለው። አሁንም ፍላጎቱን መርጦ ነው የፈለገበት እየሆነ እያደረገ ያለው ነገር ፍላጎቱን መርጦ ነው። ህፃን አይደለም። ፍላጎቱ ጭራሽ ልናስገድደው አንችልም። አብርሃምን የመረጠው ሩታ ነው። ሊኖርም የሚችለው ከሩታ ጋር ነው። ስለዚህ ይሄ ነገር ደግሞ ሊያስደስትሽ እንጂ ሊያስቆጣሽ እንዳረገም ሊያስወራሽ ጀምር። ዝም በል አንተ። በእንደዚህ አይነት መልኩ አንተ የእሱን ህይወት ልትወስን አችልም። አብሽን ግን የምር ተወጇለሽ አለም የምር ተወጇለሽ። ሰላም ሰላም፣ እንዴት ናችሁ የኔ ዩቲዩብ ተከታታዮች? እንግዲህ አዲስ ጀማሪ ነኝ፣ ሰብስክራይብ አድርጉኝ። እንግዲህ ዛሬ ሩትዬ እውነት እኔ ሩትዬ አድናቂ ነኝ እና በጣም ጠንካራ ብርቱ ሴት በመሆኗ በጣም አድርጌ ነው የምወዳትኝ። በጣም አድርጌ ነው በቃ ምን ብዬ ልግለጽላችሁና በጣም አደንቃታለሁኝ። ዛሬ ደግሞ ደስ በሚል ቪዲዮ ነው የመጣችልን። እንግዲህ አብርሽ ወደ ቤት ተመልሷል ተብሏል። እንግዲህ ወይዘሮ ሄርሜላ እንግዲህ በሰው ትዳር መሀል ላይ የምትገቡ ሰዎች ነገ ቀሪ እንደሆናችሁ ማወቅ አለባችሁ። ምክንያቱም በአንድ ባልና ሚስት መሀል መግባት ማለት መቼም ወንድ አልጠፋም በአገሩ ላይ እና ዝም በል ጀምር። ዝም በል አንተ። በእንደዚህ አይነት መልኩ አንተ የእሱን ህይወት ልትወስን አችልም። አብሽን ግን የምር ተወጇለሽ አይደለም? የምር ተወጇለሽ። ሰላም ሰላም፣ ወድና የተከበራችሁ የኛ ፋሚሊ፣ አብርሃም የትም አልሄደም ወይም ደግሞ የትም አልገባም። ጀስት እስከዛሬ የናፈቀው ልጁን ሙሉ ጊዜ ሰጥቶት ማያውቀውን ከሱ ጋር አብሮ ብዙ ጊዜ አሳልፎ ማያውቀውን ልጁ አሁን በስነ ስርዓት ከልጁ ጋር ከዶኔ ጋር እያሳለፈ ነው የሚገኘው። አሁን ራሱ ከልጁ ጋር ነው ያለው ማለት እና ብዙ አትስጉ ወይም ደግሞ ብዙ አትፍሩ። አብርሃም የትም አልሄደም። አንዳንድ ሰዎች ብዙ ነገር እያየው ነው፣ ብዙ ነገር ለማድረግ እየሞከራችሁ ነው። እንግዲህ እንደሰማችኋት ለወንድምየው እስከሚሞት ራሱን እስከሚያጠፋልህ ድረስ የእሱ እውነት አይገባህም ወይ? እሱ እየተጎዳ ነው ማለት ወንድምህ ነው ማገዝ ያለብህ። ከእውነት ጎን ሳይሆን መሆን ያለብህ አንተ ከወንድምህ ጎን ነው መሆን ያለብህ እያለችው ነው። እንግዲህ መሆን ያለበትን አምኖ ነው የሆነው አይደል ልጁ። እሷ ደግሞ ያመነችበትን ነው እያደረገች ያለችው መስሏታል። ግን እነዚህ ሰዎች ደግሞ ይፈላለጋሉ። አብርሽም ሲያስመስል ነው እንጂ የሚፈልገው ሩታን ነው። እስቲ ከመሀል ያላችሁ ሰዎች ወጣ በሉ። እውነት ነው ብላችሁና ወጣ በሉና እነሱ ሁለቱ ይነጋገሩ በቃ። ምክንያቱም ልጅ መሀላቸው ላይ ያለ ይሄ ልጅ ገና አንደበቱን ሳይፈታ በዚህ ጊዜው ራሱ ቤተሰቦቹ እንግዲህ